አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አለሁ እኔ ሰላም ነኝ። ትንሽ ጠፋ ብያለሁኝ ስላልተመቸኝ ነው። ኢንሻአላህ በቀጣይ በግጥም እመለሳለሁ። ለዛሬ ግን ምግብ እንሰራለን ማለት ነው። ነጭ ሽንኩርት አዘጋጅቻለሁ። እኔ ዶሮ ነው ያዘጋጀሁት። በስጋ መስራት እንችላለን። በስጋ የምንሰራ ከሆነ ግን ቀድመን ስጋውን ማብሰል ይኖርብናል። ስጋው ጠንከር ስለሚል እዚህ ጋር እኔ የተዘጋጀ ከበረዶ ቤት ያወጣሁት አትክልት አለኝ። ነገር ግን ራሳችን ማዘጋጀት እንችላለን። አትክልቱን ራሳችን የምንቆራርጥና ራሳችን የምናዘጋጀው ከሆነ በዘይት መጥበስ ይኖርብናል። እኔ ግን ከሽንኩርቱ ጋር ነው ማበስለው። አሁን ሽንኩርቴን ጠብሳለሁ። ይቺ ፍሩን በነገራችን ላይ ትመቻለች። ተንቀሳቃሽ ፍሩን ነች። ዛሬ ውጭ ላይ ሆኜ ነው እየሰራሁኝ ያለሁትኝ። በዛውም ማሳያችኋለኝ። እሺ አሁን ዶሮዬን እቆራርጣለሁ። በነገራችን ላይ ዘይት እንደ ፍላጎታችን ነው መጠቀም ያለብን። እኔ ዘይት ስላበዛሁኝ እናንተ ዘይት አብዙ ማለት አይደለም። እኔ የሚበቃኝን ዘይት ነው የተጠቀምኩት። በካሜራ ስናየው በነገራችን ላይ ትንሹ ነገር ብዙ ይመስላል፣ ብዙ ደግሞ ትንሽ ይመስላል ማለት ነው። እኔ አሁን የተጠቀምኩት ዘይት የሚበቃኝን ዘይት ነው። ምክንያቱም ይሄንን ሽንኩርትን የምጠብስበት ዘይት ዶሮውን እጠብስበታለሁኝ፣ አንድ ላይ አትክልቱን እጨምርበታለሁኝ። እሱን አብረን እናያለን። ተከታተሉ። ዶሮዬን ጨምሬ ከሽንኩርቱ ጋር አንድ ላይ ጥብስ አድርጌ አበስለዋለሁ ማለት ነው ዶሮውን። እንደምትመለከቱት ያው ገለጥ ገለጥ እያደረኩኝ የማሳያችሁ የነበረው ዘይት ዶሮው ሲጨመርበት ጠፍቷል። ግን አሁን ዶሮውን እየጠበስኩትና ሽንኩርቱ ሲጠበስ ዘይቱ እየወጣ ይመጣል። እንደምትመለከቱት እኔ ዶሮዬን እየጠበስኩትኝ ነው። በመቀጠል ነጭ ሽንኩርቴን እጨምራለሁኝ። እንደነገርኳችሁ እዚህ ጋር ውጭ ላይ ነኝ ብያችኋለሁ። እዚህ ዛፍ ላይ የማሳያችሁ ንብ ናት የምትታይ ከሆነ ቆይ ወይም ጠጋ አድርጌ ላሳያችሁ መሰለኝ። ይችን ንብ ፊቴ ላይ 3 ቦታ ነው በአንድ ቀን ነክሳ ያሳበጠችኝ ማለት ነው። በግል የምታውቁኝ ታውቃላችሁ ፊቴን እንዴት እንዳደረገችው። ይቻት ንቢቷ ማለት ነው እዚህ ያለች። በነገራችን ላይ ንቢቷን ላሳያችሁ ሳይሆን ዛፉ ማለት ነው። ይህ ዛፍ የአድሮስ ዛፍ ወይም ደግሞ የእጣን ዛፍ ነው። እኔ አይቼው አላቅም። የማታውቁ ካላችሁ በዛውም ዛፉን ላሳያችሁ። ይሄ የአድሮስ ወይም የእጣን ዛፍ ነው። እንደሚታያችሁ ተስፋ አደርጋለሁ። ወደ ምግቤ ተመልሻለሁ። እሺ አሁን ሽንኩርቴንና ዶሮዬን እንደዚህ አድርጌ እየጠበስኩት ነው። በመቀጠል አትክልት ነጭ ሽንኩርቱን ጨምሬዋለሁ እዚህ ጋር አብሮ እንዲጠበስልኝ።
በመቀጠል የምጨምረው ደግሞ አትክልቱን ነው። እዚህ ጋር እኔ የተጠቀምኩትኝ አትክልት ቆይ ላሳያችሁ። እንትኑ ላይ ካሮት አለው፣ ፈሶሌ አለው፣ ሀተር አለው፣ በቆሎ አለው። በቆሎ ብቻ ሲቀር ካሮቱንም ፈሶሊያውንም አተሩንም ለብቻ በዘይት መጥበስ እንችላለን በእጃችን ያዘጋጀነው ከሆነ። ይሄ ግን በረዶ ቤት የነበረ ስለሆነ መጠበስ አይፈልግም፣ ውሃ ነው የሚሆነው። ስለዚህ እኔ የማቁላላው ዶሮ ላይ ጨምሬ ነው አብሬ የማበስለው ማለት ነው፣ ወይም የምጠብሰው። እንደምትመለከቱት ሽንኩርቱ ድስቱ እስከሚይዝ ነው እየጠበስኩትኝ ያለሁት። በደንብ መጠበስ አለበት ዶሮውም ሽንኩርቱም ማለት ነው። ሰዓት አይፈጅም። በጣም ቀላል አሰራር ነው፣ ግን ቆንጆ ማለት ነው። እንደምትመለከቱት በረዶ አለው ጨመርኩትኝ። አሁን ስጨምረው ውሃ ነው የሚሆነው። ለምን በረዶ ቤት የቆየ ነው። በረዶ ሲቀልጥ ማለት ነው፣ ትኩሱ ሲነካው ውሃ ያመነጫል። ይሄ ኦሪጋኖ ነው ወይም ደግሞ ጦስኝ ጨምራለሁኝ። እንደምትመለከቱት አትክልቱን እየጠበስኩትኝ ነው። እኔ ብዙ ጠብሼዋለሁኝ፣ ያው ቪዲዮውን እያቆምኩት ነው እንጂ ለምን በረዶ ቤት የቆየ ስለሆነ ውሃ ይሆናል ማለት ነው። ስለዚህ ደግሞ መልሼ እሱ እስከሚመጣ ወይም እስከሚደርቅ ድረስ ጠብሰዋለሁ። በመቀጠል ከሙን፣ የከሙን ፓውደር ማለት ነው የምጠቀመው። በነገራችን ላይ እኔ ስላልተጠቀምኩኝ ነው እንጂ የጥብስ እንጨት ካለን ራሱ የጥብስ እንጨት መጠቀም እንችላለን። እዚህ ጋር ማጅ እጠቀማለሁኝ። ባህራት ነው የጨመርኩትኝ። የተፈጨ ቁንዶ በርበሬ መጠቀም እንችላለን። እኔ አልተጠቀምኩም ስለሌለኝ ያልተጠቀምኩት፣ ቢኖረው አሪፍ ነው። የተፈጨ ቁንዶ በርበሬ ወይም ፍልፍል አስዋድ ማለት ነው። በአማርኛ ብቻ ታውሪ ያሉኛሉ፣ እየረሳሁ ነው በአማርኛ ማወራው። እዚህ ጋር ልብ ሩዙን አጥቤ አልዘፈዝፈውም፣ ወዳው አጥቤ ነው የምጠቀመው። አጥቤ የዘፈዘፍኩት ስለሆነ አብሬ ከአትክልቱ ጋር ለመጥበስ አይመችም፣ ይሰባበራል ማለት ነው። እንዳይሰባበርብኝ ልክ ልሰራ ስል ነው ሩዙን ያጠብኩት ማለት ነው። ሩዙን አጥቤዋለሁኝ፣ ነገር ግን አልዘፈዘፍኩትም። ከዘፈዘፍኩት ሩዙ ይሰባበራል። እኔ የተጠቀምኩት የበስመቲ ሩዝ ነው። ሌላም ሩዝ መጠቀም እንችላለን፣ ችግር የለውም። አሁን ሩዜን አብሬ ደግሞ እጠብሰዋለሁኝ ማለት ነው። እንደምትመለከቱት የኔ ሩዝ የተዘፈዘፈ ስላልሆነ አይሰባበርም፣ ድቅቅ አይልብኝም ማለት ነው። ስለዚህ በደንብ አድርጌ ነው ጥብስ የማደርገው ሩዙንም ከአትክልቱ ጋር አንድ ላይ። እንደነገርኳችሁ በስጋ የምንሰራ ከሆነ ስጋችንን በደንብ አጥበን ከቀቀልነው በኋላ ውሃውንም ለሩዙ መጠቀም ይኖርብናል። ስጋውንም ከዘይቱ ጋር ነው መጀመሪያ የምንጠብሰው ካበሰል ነው በኋላ ማለት ነው። የፈላ ውሃ አለኝ፣ የፈላው ውሃ ነው የምጨምረው። አሁን ይበቃዋል። እንደምትመለከቱት በጣም ነው የሚያምረው። ሲታይ ያምራል፣ ሲበላም ይጣፍጣል።
እንደምትመለከቱት ውሃ መምጠጥ አለመምጠጡን ቼክ ለማድረግ ነው። ሩዙ ያልበሰለ ከመሰለን የፈላ ውሃ አሁንም ትንሽ መጨመር እንችላለን። ስለዚህ አልመጠጠም። ሩዙም ደግሞ ትንሽ መብሰል ይፈልጋል። ስለዚህ ጨውና ትንሽ ውሃ ጨምርበታለሁ ማለት ነው። ያው ትንሽ ውሃ እየጨመርኩበት ነው። አጋጣሚ ጨው ረስቼ ነበር። አሁን ደግሞ ጨው ጨምርበታለሁ ማለት ነው። ጨው እንዳይበዛብን ማጅ ስላለው ጨው መብዛት የለበትም። አሁን ሩዛችን መጥቷል። እንደምትመለከቱት ሩዙን ስጠብሰው አልተከሰከሰም። ሩዙ እንዳለ ነው፣ ቆንጆ ሆኖ በስሏል። አሁን ለገበታነት ለመቅረብ ደርሷል ማለት ነው። ቆንጆ የሚጣፍጥ ሩዝ ነው። ሰርታችሁ ሞክሩት። በጣም ቀላል ማሰራር ነው ማለት ነው። ያን ያክል የሚከብድ አይደለም። አሁን ለገበታነት እያቀረብኩት ነው። እሺ ለዛሬ የነበረኝ ቪዲዮ ይሄ ነው። በቀጣይ ቪዲዮ ተመልሼ እስከምመጣ በያላችሁበት ሰላም ሁኑ፣ ሰላም ቆዩኝ። እንደነገርኳችሁ ኢንሻአላህ በቀጣይ በግጥም ተመልሼ እመጣለሁ። ስላልተመቸኝ ጠፍቻለሁኝ። ያው ስላልተመቸኝ ነው። እሱም ኢንሻአላህ ላለመጥፋት ሞክራለሁኝ። ሰብስክራይብ ስላደረጋችሁኝ እጅግ አድርጌ አመሰግናለሁ። ሼር ለምታደርጉልኝም አመሰግናለሁ። ጀዛኩሙላሁ ኸይረን ላለሁኝ። ለዛሬ የነበረኝ ቪዲዮ ይሄ ነው። በቀጣይ ተመልሼ እመጣለሁኝ። በያላችሁበት ሰላም ቆዩኝ። በጣም ሀሪፍ ነው። ሰርታችሁ ሞክሩት። አሁን ልቀምሰው ነው፣ እናንተን ለማስቀናት ግን አይደለም እና